ሰብለ እባላለሁ። ተወልጄ ያደግኩት ባህር ዳር ሲሆን የፍቅር ህይወቴ የሚጀምረው የ9ኛ ክፍል ተማሪ እያለሁ ነበር። የማፈቅረው ልጅ አብሮ አደጌ የትምህርት ቤት ጓደኛዬም ጭምር ከነበረው ከዳኒ ነበር። እኔ ዳኒን እንደ ወንድሜ ነበር የማየው፣ እሱም እንደ እህቱ። በመሃል ግን ከሆነ ጊዜ በኋላ እኔ እሱን በፍቅር አይን ማየት ጀመርኩ። ቀንም ሌሊትም እሱን ማሰላሰል ሆነ ስራዬ። ከሱ ጋር ሆኜ በሐሳብ ጭልጥ ማለት ጀመርኩ። ያንንም ነገር ዳኒ ማስተዋል፣ ማየት፣ ምን ሆንሽ እያለ መጠየቅ ጀመረ። እኔም ሁሌም ሲጠይቀኝ ደህና እንደሆንኩና ምንም እንዳልሆንኩ ነግረዋለሁ። በጣም አጥብቆ የሆነ ቀን ጠየቀኝ። እንደምወደው ነገርኩት። እሱም ፈርቶኝ እንጂ ስሜቱ እንዳለው እኔንም ልክ እኔ እንደምወደው እንደሚወደኝ ነገረኝ። በጣም አለቀስን፣ ተቃቀፍን፣ በጣምም ደስ አለን። የኔና የሱ ግንኙነት አሪፍ እየሆነ ማታ ማታ ወክ ማድረግ ጀመርን። ቅዳሜና እሁድ አብረን ማሳለፍ ጀመርን። ፍቅራችን በጋህድ ወጣ። ሁሉም ሰው አወቀ፣ ቤተሰቦቻችንም ሳይቀሩ። የኔ ቤተሰቦች በጣም ተቆጡኝ። ትምህርትሽን መማር አለብሽ፣ ከሱ ልጅ ጋር እንዳናይሽ ብለው እስከ መጨቃጨቅ ድረስ ደረሱ። እኔ ግን ሁሌም እንደዚህ አይነት ሐሳብ በሚያነሱ ጊዜ መኝታ ቤቴ እየሮጥኩ ሄጄ አለቅሳለሁ። ቢቆጡኝም እኔ ከዳኒ ጋር ቀጠልኩኝ። የሆነ ቀን ማታ ላይ ወክ እያደረግን ታላቅ ወንድሜ ሁለታችንም ባልጠበቅንበት ቦታ ፊት ለፊት ላይ አገኘን። ዳኒም በጣም ደነገጠ። በጣም ከመደንገጡ የተነሳ ምንም ድምጽ ሳያሰማ ካጠገቤ ሸሸ። ወንድሜም እኔን ቤት ወስዶ በጣም ቀጠቀጠኝ። ጫናው በረታብኝ። ዳኒን ከማጣ ሞቴን እመርጣለሁ። ስለዚህ በነጋታው ከዳኒ ጋር ምን ማድረግ እንዳለብን መከርን። በመጨረሻም እሱ ታላቅ እህቱ አሜሪካ እንደሆነችና የተወሰነ ዶላር እንደምትልክለት ነግሮኝ ከባህር ዳር ወደ አዲስ አበባ እንድንሄድ ፈለገ። እኔም ወዲያውኑ በሐሳቡ ተስማማው፣ እወደው ስለነበር። አዲስ አበባ እንደገባን አልጋ ይዘን ለ1-2 ቀን አደርን። ከዛ በኋላ ግን ገንዘብም ቶሎ ስለሚያልቅብን የሆነች በጣም ድክም ያለች ቤት ተከራየን። ኑሮ በጣም ከበደ። ገንዘባችንም እየተመናመነ መጣ። የሚላስ የሚቀመስ መጥፋት ጀመረ። ስለዚህ ዳኒ የሆነ ስራ መስራት አለብኝ በማለት የጉልበት ስራ ጀመረ። እንደ ቤተሰቦቻችንም ባይሆን ያለችንን እየተቃመስን መኖር ጀመርን። እኔ ከምንም በላይ በደሳሳ ጎጆም ብኖርም በህይወቴ ፍጹም ደስተኛ ነኝ። በመሃል አረገዝኩ። በዚህ ኑሮ ላይ አስቸጋሪ ቢሆንም ደስተኛ ሆንኩኝ። ዳኒ በመሃል ከስራ ወጣ። በቀን አንዴ የምንበላበት ጊዜም ነበረ። እኛ ግን አሁንም በፍቅራችን ደስተኞች ነበርን። ዳኒ ስራ ፍለጋ ጠዋት ቁርሱን ሳይበላ ወጥቶ ማታ ይገባል። ቢርበንም ፍቅራችን ከምግብ በላይ ነበር። ዳኒ በድጋሚ አንድ ድርጅት ውስጥ በጉልበት ስራ ተቀጠረ። ከባዱን ኑሮ እየገፋ ነው ባለበት ሁኔታ ዳኒ ከቤት ጠፋ። እኔ የ5 ወር እርጉዝ ሆኜ እያለሁ ምን ይዋጠኝ? ቀን ከሌሊት ማልቀስ ሆነ ስራዬ። ቤት ከቀረ 5 ቀን ሆነው። የት አካባቢ እንደሚሰራና አብረውት የሚሰሩትንም ስለማላቅ ሚይዘው ምጠብጠው ጠፋኝ። ከ5ኛው ቀን በኋላም እቤት ሲመጣ የሆነውን ሁሉ ነገረኝ። ቤተሰቦቹ ይዘው ወስደውት እንደነበርና አምልጦ እንደመጣ ነገረኝ። እንግዲህ አስቡት፣ አንድን ትልቅ ልጅ ይዞ መውሰድና ማስገደድ ምን ይባላል? ተቃቅፈን ተላቀስን። ቤት መቀየር አለብን ብለን ሌላ ቦታ አንድ ፍራሽ ብቻ የምትዘረጋ ቤት ተከራየን። ዳኒዬ አሁንም ወጣ ገባ እያለ መስራት ቀጠለ። የሆነ ቀን ሰርፕራይዝ አለ፣ ነገ አሳይሻለሁ አለኝ። በነጋታው ከሆነች ልጅ ጋር የሆነ ቦታ ላይ ጠበቁኝ። ምንድነው ብዬ በጉጉት አይኑን ማየት ጀመርኩኝ። እሱም እህቱ እንደሆነችና ከአሜሪካ እንደመጣች ከዛ ያለንበትም ሲቹዌሽን ስላወቀች አንዳንድ ነገሮችን ልታግዘን ስለምትፈልግ ነው አለኝ። እኔም በጣም ተደሰትኩኝ። ዳኒም ካስተዋወቀኝ ከ2 ቀን በኋላ ድጋሚ ሰርፕራይዝ ላርግሽ በማለት የሆነ ቦታ ወሰደኝ። ትልቅ ቤት ውስጥም አስገባኝ። አይኔንም ገለጠልኝ። ከዛም ይህ የኛ ቤት ነው አለኝ። በጣም ደስ አለኝ። በጣም ተደሰትኩኝ። ተቃቀፍን፣ አለቀስን። ከዛ በኋላ እንግዲህ
ህይወታችን እንደዛ ቀጠለ። አነስ ያለ የሆቴል ስራ ውስጥ ገብተን መስራት ጀመርን። አሁንም በዛ ስራ ላይ ብንገኝም ግን እንደ በፊቱ እንደ ድሮ አነስ ያለ ሳይሆን ትልቅ ቢግ ካምፓኒ የሚባል ደረጃ ላይ የደረሰ ትልቅ መስሪያ ቤት፣ ትልቅ ካምፓኒ፣ ትልቅ የሆቴል ድርጅት ሆኗል። ልጆችም ወልደን አሁን በሰላም እየኖርን እንገኛለን። ይህ ነው ፍቅር። ፍቅርን ያስቀደመ ወድቆ አይወድቅም። ይህ ታሪክና ሌሎችን እንደዚህ አይነት ታሪኮች እንድንሰራላችሁ የምትፈልጉ ከሆነ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን። ኤርሚ ነበርኩ። አመሰግናለሁ።